በኤርትራ ምን እየተፈጠረ ይገኛል? ኤርትራ የቀድሞ ሰራዊት አባላትን ለስልጠና እንደጠራ ተሰምቷል። እንደዚሁም ደግሞ ዜጎችም ከሀገር እንዳይወጡ ትዕዛዝ ማስተላለፏ ተሰምቷል። ቢቢሲ ከደቂቃዊ በፊት ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ የኤርትራ መንግስት የቀድሞ የሰራዊት አባላት ወደ የክፍሎቻቸው ለዳግም ስልጠና እንዲመለሱና ሌሎችም ከሀገር እንዳይወጡ የሚያዝ መመሪያ ማስተላለፉ ተሰምቷል። በዚህ መመሪያ መሰረት ታዲያ ከ60 ዓመት በታች የሚገኙ በኤርትራ ሰራዊት ውስጥ ያገለገሉ ዜጎችም ተመዝግበው ወደ ማሰልጠኛ እንዲገቡ እንዲሁም ደግሞ ከ50 ዓመት በታች የሆኑ ሰዎች ደግሞ ተገቢውን ፍቃድ ከሚመለከተው የመንግስት አካል ሳያገኙ ከሀገር እንዳይወጡ ታዘዋል። በዋና ከተማዋ አስመራ ውስጥ በሚገኙ ቀበሌዎች ወቅታዊ ሁኔታን ለማብራራት በሚል ከነዋሪዎች ጋር በተጠሩ ስብሰባዎች ላይ ሴቶችም ጭምር ወደ ወታደራዊ ስልጠና ሊገቡ እንደሚችሉ የሚያመላክቱ መረጃዎችም እየተሰጡ መሆኑን ነዋሪዎች ለቢቢሲ ገልጸዋል። ይህ ያልተጠበቀው የኤርትራ መንግስት ውሳኔ ታዲያ ለቀድሞ ሰራዊት አባላቱ ጥሪ ማቅረቡ ማለት ነው። እንደዚሁም ደግሞ ሌሎችም ከሀገር እንዳይወጡ ያዘዘው ከኢትዮጵያ ጋር የነበረው ግንኙነትም መቀዛቀዙ እየተነገረ ባለበት በዚህ ሰዓት መሆኑን ደግሞ ነገሮችን አሳሳቢ አድርጎታል። እንዲሁም ዛሬ የወጡ ባሉ መረጃዎች መሰረት ከኢትዮጵያ ኤምባሲዋን እየዘጋች እንደሆነ የወጡ መረጃዎች አሳይቷል። ታዲያ በኤርትራ ውስጥ ምን እየተከናወነ ነው? ምን እየተፈጠረ ነው? በምስራቅ አፍሪካ ላይስ ምን አዲስ ነገር ይፈጠራል? አብረን የምናየው ይሆናል። ኤርትራ በኢትዮጵያ ድንበር ዘልቃ በገባችባቸው ስፍራዎች ኢትዮጵያውያንን በግድ ዜግነት ካልቀየራችሁ በሚል እያፈናቀለች መሆኑን አሻም ሰማች። በኢትዮጵያና ኤርትራ ድንበር የሚኖሩ የትግራይ ነዋሪዎችን የኤርትራን ዜግነት መቀበል ግዴታ እንዳለባቸው የተጣለባቸው ኢትዮጵያውያን ተፈናቅለው በተጠለሉበት ካምፕ ለረሃብና ለስቃይ እየተዳረጉ ነው ሲል ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነው የኢትዮጵያ እንባ ጠባቂ ተቋም መቀሌ ቅርንጫፍ ለአሻም ነግሯታል። ኤርትራን በባሩድና በጥይት ጅቡቲን በወላፈኑ ኒኩሌር ነው። ይሄ እንግዲህ እንዳትደፋፈሩ። ይሄ የኢትዮጵያ አዲስ የሚገባው ኒኩሌር ነው። ከአሰብ ወደ 60 ኪሎ ሜትር ላይ እንገኛለን። 30 ኪሎ ሜትር ተጠግተናል። አሁን መንገዶች ሁሉ ወደ አሰብ ያመራሉ። እጅግ በጣም ያሳዝናል። በትግራይ ክልል በቤተ ክርስቲያን ውስጥ በተፈጸመ ጥቃትም 5 ሰዎች መገደላቸው ተሰምቷል። የትግራይ ክልል ኮሚኒኬሽን ቢሮ እንደገለጸው ከሆነ ማንነታቸው ያልታወቁ ጥቃት ፈጻሚዎች በፈጸሙት ጥቃትም በቤተ ክርስቲያን ውስጥ ሲያስቀድሱ የነበሩ 5 ሰዎች ተገድለዋል። እንደዚሁም ደግሞ ሌሎች ላይም ከባድና ቀላል የተባለ ጉዳት መድረሱ ተሰምቷል። ይህ የሆነው በትግራይ ክልል በአላማጣ ወረዳ እንደሆነም ተያይዞ የወጣው መረጃ አሳይቷል። እጅግ በሚያሳዝን ሁኔታ ጥቃት ፈጻሚዎቹ አላማቸው ምን እንደሆነ በማይታወቅ ሁኔታ ጭካኔ የተሞላበት ተግባር ፈጽመው ቤተክርስቲያን ውስጥ 5 ሰዎችን ገድለው መሄዳቸው ነው የተነገረው። ለሞቱት ነፍስ ይማር። የኤርትራ 300 ሺህ ጦርና ወንዱንም ሴቱንም ክተታለች። ኤርትራ በምስራቅ አፍሪካ የምትገኝ ሀገር ናት። እቺ ሀገር በምስራቅ አፍሪካ ውስጥ ትገኝ እንጂ በዓለም አቀፍ ደረጃ ዝናዋ የናኘው እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 በተካሄደው ጦርነት ከኢትዮጵያ ጋር በመዋጋቷና በፈረንጆቹ 1993 ራሷን ነጻ ሀገር ብላ ያወጀች ሀገር በመሆኗ ነው። ኤርትራ ነጻነቷን ያወጀችው በኢትዮጵያ ጭምር ሀገራዊ ዕውቅና ተሰጥቷት ነው። ኢትዮጵያ ሀገራዊ ዕውቅናውን ለመስጠት ፍቃደኛ ባትሆን ኖሮ እንደ ሶማሊላንድ ወይም እንደ ፑንትላንድ ወይም እንደ ታይዋን አይነት እጣ ፈንታ ይገጥማት ነበር። ሆኖም ግን ኢትዮጵያ ለኤርትራ ህጋዊ ዕውቅና ለመስጠት ፍቃደኛ በመሆኗ ነጻ ሀገር ለመሆን በቅታለች። በአፍሪካ ውስጥ በቅርብ ጊዜ ሀገርነት ዕውቅና ያገኙት ኤርትራና ደቡብ ሱዳን ናቸው። ደቡብ ሱዳንም ሆነች ኤርትራ በሱዳንና በኢትዮጵያ ሀገራዊ ዕውቅና በመሰጠታቸው ምክንያት በተባበሩት መንግስታት ድርጅት ውስጥ የሀገር ዕውቅና ተሰጥቷቸው የተመዘገቡ ሀገራት ለመሆን በቅተዋል። በእርግጥ ደቡብ ሱዳንም ሆነች ኤርትራ ለረጅም ጊዜ የትጥቅ ትግል በማካሄድ ነው ነጻ ሀገር ለመባል የበቁት። ደቡብ ሱዳንም ኤርትራም ነጻ ከወጡባቸው ሀገራት ጋር ለረጅም ጊዜ ወታደራዊ ትግል ጭምር አካሂደዋል። ሆኖም ግን ደቡብ ሱዳንም ሆነች ኤርትራ ከነጻነቱ በኋላ የተፈለገውን ያህል ነጻነትና እድገት ያላገኙ ሀገራት ተብለው በዓለም አቀፍ ሚዲያዎች ወቀሳና ክስ ይቀርብባቸዋል። ኤርትራ በ1993 የአፍሪካም የዓለምም አንደኛው ሀገር ተብላ በዓለም አቀፍ ደረጃ ዕውቅና በማግኘቷ ምክንያት ነው ከዓለም ህዝብ ዘንድ ለመታወቅ የበቃችው። ኤርትራ በፈረንጆቹ 2025 ግንቦት 24 ከደረሰች 32ኛ ዓመቷን ታከብራለች። እቺ የ31 ዓመት የነጻነት ታሪክ ያላት ሀገር ኤርትራ በአፍሪካ ውስጥ አነጋጋሪ የሆነችው በወታደራዊ ኃይሏ ምክንያት ነው። እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 ኤርትራ ያካሄደችው ጦርነት ከጎረቤት ሀገር ኢትዮጵያ ጋር ነው። ከኢትዮጵያ ጋር ያደረገችው ጦርነት ብዙ ዋጋ አስከፍሏታል። በወታደራዊም ሆነ በኢኮኖሚ ጉዳዮች
ብዙ ጉዳት እንዳመጣባትም ተገልጿል። ከ1998 እስከ 2000 በተካሄደው የሁለት ዓመቱ ደም አፋሳሽ የኢትዮ ኤርትራ ጦርነት በኢትዮጵያ አሸናፊነት በኤርትራ ተሸናፊነት የተጠናቀቀ የምስራቅ አፍሪካ ጦርነት ነው። በእርግጥ ቢቢሲ የኢትዮ ኤርትራን ጦርነት በማበጠሪያ የተጣሉ የሁለት መላጦች ግጭት ሲል ገልጾት ነበር። የሁለቱ ሀገራት የድንበር ግጭትና ጦርነቱ የማያስፈልግ ጦርነት እንደነበር ቢቢሲ ሲገልጽ የኢትዮ ኤርትራ ጦርነት ኤርትራን ክፉኛ ጎድቷታል፣ በዓለም አቀፍ ደረጃም ብዙ ማዕቀብ እንዲጣልባት ምክንያት ሆኗል። ኤርትራ በማዕቀብ ታስራ ለብዙ ዓመትም ቆይታለች። በማዕቀብ ለ26 ዓመት ታስራ የነበረችው ኤርትራ ከጠቅላይ ሚኒስትር አብይ አህመድ ጋር ከ6 ዓመት በፊት ባደረገችው የሰላም ስምምነት ምክንያት የተወሰኑት ማዕቀቦች ተነስተውላት እንደነበር እናስታውሳለን። ሆኖም ግን በትግራይ ጦርነት ምክንያት መልሰው ምዕራባውያን ማዕቀብ ጥለውባታል። ኤርትራ በምዕራባውያን ሚዲያዎች ዘንድ የአፍሪካ ሰሜን ኮሪያ ተብላ ትጠራለች። ይህን የምዕራባውያንን የአፍሪካ ሰሜን ኮሪያ ማዕረግ ኤርትራም ሆነች ኤርትራውያን አይቀበሉትም። ለራሳችን ነጻነትና ለዋላይነት መቆማችን እንዴት ሰሜን ኮሪያ ያስብለናል ሲሉ ይሟገታሉ። የአፍሪካ ሰሜን ኮሪያ መባሉንም በፍጹም አይቀበሉትም። ብዙ ጊዜ ሲቃወሙት ይሰማል። ምዕራባውያን በበኩላቸው ኤርትራ ወታደራዊ በጀቷ የተጠናከረ በመሆኑ እና እያንዳንዱን ዜጋ ወታደራዊ ስልጠና እንዲወስድ በማስገደዷ የራሷ ሕገ መንግስት አለመኖሯ፣ ምርጫ አለመካሄዷ እንዲሁም በአንድ ግለሰብ ቁጥጥር ስር ለረጅም ዓመት መቆየቷ ከሰሜን ኮሪያ ጋር ያመሳስላታል ሲሉ ምዕራባውያን የራሳቸውን የመከራከሪያ ሐሳብ ያቀርባሉ። በእርግጥ ኤርትራ በወታደራዊ በጀት ብዙ ወጪ የምታወጣ ሀገር ናት። ኤርትራ የራሷ አየር ኃይል፣ የምድር ኃይልና የባህር ኃይል ያላት ሀገር ናት። እቺ ሶስቱም ኃይል በጋራ ያላት ሀገር በ2006 በወጣ መረጃ መሰረት ኤርትራ ለወታደራዊ በጀቷ የምታወጣው $290 ሚሊዮን ነው ተብሏል። በኤርትራ ውስጥ ከ60 እስከ 70 ዓመት ዕድሜ ክልል ውስጥ ያሉ ግለሰቦች ሳይቀሩ ወታደራዊ አገልግሎት የመስጠት ግዴታ አለባቸው። በኤርትራ እያንዳንዱ 18 ዓመት የሞላው ሴትም ሆነ ወንድ ኤርትራዊ ዜጋ ወታደራዊ ስልጠናን ለ6 ወር ያህል ይወስዳል። እንዲሁም ለኤርትራ ወታደራዊ ኃይል በአማካይ ለ18 ወራት ያህል የማገልገል ግዴታ እንዳለበት ይገለጻል። ኤርትራ ሳዋ የተባለ በዓለም አቀፍ ደረጃ እውቅ የሆነ ወታደራዊ ማሰልጠኛ አላት። በዚህ ማሰልጠኛ ውስጥ ወጣቶች ያለ ዕድሜያቸው ጭምር እየገቡ ወታደራዊ ስልጠና ይወስዱበታል የሚል ወቀሳ ከዓለም አቀፍ ሚዲያዎች ይቀርብባታል። ምንም እንኳን እሷ በተደጋጋሚ ይሄ የተቀናበረ የስም ማጥፋት ነው በማለት ብታስተባብልም ሳዋ ወታደራዊ ማሰልጠኛ ማዕከል የሀገሪቱ የመከላከያ ሰራዊት ኢዲኤፍ ምልምሎችና ብሔራዊ ወታደራዊ ስልጠና የሚሰጥበት አካዳሚ ሲሆን በተጨማሪ በኤርትራ ውስጥ የሁለተኛ ደረጃ ተማሪዎች፣ የ12ኛ ክፍል ትምህርታቸውን ያጠናቀቁ ተማሪዎች በተቋም ውስጥ ተሳትፎ ስልጠና እንዲወስዱ ብሔራዊ ግዴታዎቻቸውን እንዲወጡ ይደረጋል። ሳዋ ወታደራዊ ማሰልጠኛ ማዕከል የሚገኘው ከ6ቱ የኤርትራ ክልሎች አንዱ የሆነው ጋሽ ባርካ ውስጥ ነው። ጋሽ ባርካ በሀገሪቱ በደቡብ ምዕራብ ክፍል ሲሆን በሰሜን በኩል አንሴባ፣ በምስራቅ የሀገሪቱ ማዕከላዊና በምዕራብ ደግሞ ከሀገረ ሱዳን ጋር ይዋሰናል። ይህ ሳዋ የተባለ ወታደራዊ ማሰልጠኛ ተቋም ከ6 ዓመት በፊት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መጎብኘታቸው ብዙዎችን ያስገረመ እንደነበር እናስታውሳለን። በእርግጥ ጠቅላይ ሚኒስትር አብይና ኢሳያስ አፈወርቂ ግንኙነታችንን አድሰናል ባሉ ሰዓት የኤርትራው ፕሬዝዳንትም የኢትዮጵያን አየር ኃይል፣ የኢትዮጵያን የደህንነት ቢሮ ጭምር መጎብኘታቸው ብዙዎችን አስገርመው እንደነበር እናስታውሳለን። ሳዋን ለመጀመሪያ ጊዜ የጎበኙት የውጭ ሀገር መሪ ጠቅላይ ሚኒስትር አብይ አህመድ ሲሆኑ የኢትዮጵያን አየር ኃይልና የደህንነት ቢሮ የጎበኙትም የውጭ ሀገር መሪ ኢሳያስ አፈወርቂ እንደነበሩ በሰዓቱ ተዘግቦ ነበር። የኤርትራ እግረኛ ወታደር በ5 እዝ የተከፋፈለ ነው። ይህ 5 እዝ የሚታዘዘው ደግሞ በጄኔራል ነው። የኤርትራ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ፊሊጶስ ወልደ ዮሐንስ ይባላል። የኤርትራ ሕዝብ ቁጥር 3.47 ሚሊዮን እንደሚገመት ዊኪፒዲያ ላይ ካለው መረጃ መመልከት ችለናል። የኤርትራ ሕዝብ 3.47 ሚሊዮን ሕዝብ ይሁን እንጂ በተለያዩ ምክንያቶች ወታደራዊ ስልጠና እንደሚወስድ ተገልጿል። የኤርትራ እግረኛ ኃይል ከ250 ሺህ እስከ 300 ሺህ እንደሚደርስም ይገለጻል። ኤርትራ ከ250 ሺህ እስከ 300 ሺህ ድረስ ያላት እግረኛ ወታደር ተጠባባቂውን ወታደር ጭምር አጠቃሎ ነው። ኤርትራ በዓለም ላይ ካሉት ከ145 ሀገራት ውስጥ በዓለም ደረጃ በወታደራዊ አቅም 120ኛ ደረጃ ላይ እንደምትገኝ ተገልጿል።